ስሙኝማ የኔ ወርቆች መልኩን ሰጥቷችሁ ሞያውን ካልሰጣችሁ አንድ ሞያ ልንገራችሁ። ዝም ማለት መልመድ፣ ስሜታችንን በየቦታው አለማሳወቅ፣ ምን እንደሚያናድደን፣ ምን እንደሚያስነሳብን፣ ምን ቦክ እንደሚያደርገን በየቦታው አለማሳወቅ፣ በትንሿም በትልቋም ነገር አለመናደድ። በእውነት የምነግራችሁ ነገር ንዴታችንን ባሳየን ቁጥር የትኛው ነገር ሲነካብን ብው እንደምንል የትኛው ስስ ጎናችን እንደሆነ ባሳወቅን ቁጥር ቁልፋችን አሳልፈን እየሰጠን ነው። አጠገባችን ማን እንዳለ አናውቅም። አጠገባችን ያለው ሰው እያጠናን ሊሆን ይችላል። ለወደፊቱ በምን መልኩ ጠምዝዞ እኛን ሞኝ ማስመሰል እንደሚችል፣ እብድ ማስመሰል እንደሚችል፣ የኛ ቦታ ባነሰ ቁጥር የነሱ ቦታ እንደሚተልቅ የሚያስቡ ብዙ ሰዎች አሉ። እኛ ዲም በሆነን ቁጥር፣ እኛ ቁም ነገር ባልተወሰደን ቁጥር የሚጠቀሙ ሰዎች ይኖሩ ይሆናል። ጠላታችሁ ሩቅ እንዳይመስላችሁ፣ ብዙ ጊዜ ቅርብ ነው። ለዛ ነው አሁን ሰው ጠላትሽ ድፍት ይበል ሲሉኝ አዝናለሁ። ነው አትበሉ። ጠላቴ ሩቅ ላይሆን ይችላል፣ የቅርብ ቤተሰቤ ሊሆን ይችላል። ስለዚህ አይደፋላለሁ፣ ለኔ ይሆናል ጉዳቱ። ልላችሁ የምፈልገው ነገር መሰላችሁ፣ በሆነ ባልሆነው አትናደዱ። የምትናደዱበትን ወቅት ትንሽ እወቁት። ይሄ ሰው አብሮኝ ያለው ሰው ይጠቅመኛል፣ የዛሬ 5 ዓመት 10 ዓመት ይዤው የምጓዘው አይነት ሰው ነው ወይ? ካልሆነ በሆነ ባልሆነው በየቦታው ላይ ብው ባላችሁ ቁጥር ሰዎች እየመዘገቡ ነው። በምን በኩል ቆዳችን ውስጥ ገብተው እንደፈለጉ ማታለል እንደሚችሉ፣ እንደፈለጉ ማሳበድ እንደሚችሉ፣ የኛን ኢምፕሬሽን መቀየር እንዴት እንደሚችሉ ኢንኮንትሮል እየሆኑ ይመጣሉ። ፓፔት ሾው አይታችኋል? ልጅ እያላችሁ ምንድነው በገመድ በክር ሲያጫውቷቸው ከስር ያሉትን አሻንጉሊቶች ስሜታችን በየቦታው ባወጣኑ ቁጥር እንደ ፓፔት ነው የሚጫወቱብን ሰዎች። እወቁት መቼ መናደድ እንዳለባችሁ። የትኛው ቁም ነገር የሆነ ሰው ነው ይሄ ነገር ወርዝ የሚያደርገው? የኔን ንዴት፣ የኔን መናገር፣ የኔን ስሜት መግለጽ ወርዝ ያደርጋል ወይ? ቦታው ነው ወይ? ክብር አለው ወይ? እምሰማለው ወይ? የኔ ኦፒኒየን፣ የኔ አመለካከት ማሳወቅ እዛ ቦታ ላይ ጥሩ ነገር አለው። ይህን ሰው እወደዋለሁ፣ እችን ሰው እወዳታለሁ ወይ? እነዚህ ሰዎች ለህይወቴ አስፈላጊ ናቸው ወይ? ይዣቸው እገባለሁ ህይወቴ ውስጥ? ካልገባው ዋይ ዱ አይ ባዘር? የኔ ጦርነት ነው ብላችሁ ጠይቁ። እሺ የኔ ፍቅሮች፣ መልኩን ሰጥቷችሁ ነገር ግን አካሄዱን ካላወቃችሁበት የኔ ወርቆች በየቦታው ትሪገር የምትደረጉ እብድ ነው የምትመስሉት። አሳው የቱ ጋር ነው መናደድ ያለብኝ? ምናልባት መናደድ ወይ ደግሞ አንዳንድ ቦታ ላይ መግለጽ ያላችሁበት ቦታ ላይ ግለጹ። ካልሆነ ግን እኔ ስራ ባልደረባችሁ እያያችሁ ነው፣ እያጠናችሁ ነው። ምን ሳርጋት ነው እቺ ሰው ብው የምትለው? ማንነቷን የምታበላሸው፣ እብድ የምትመስለው፣ ቁም ነገር እንዳትወሰድ የሚያደርገው ወይ ጓደኞቻችሁ መሀል ሊሆን ይችላል። ኢቭን የቤተሰብ አባላት ወንድም እህት ውስጥ ሊሆን ይችላል። ማን እንደሆነ አያውቅም። ሰዎች ግን ኢንተርቴንመንት መዝናኛ ለሚያደርጓችሁ በየቦታው ብው ባላችሁ ቁጥር፣ በተናደዳችሁና ሪያክት ባረጋችሁ ቁጥር አንዳንዴ አሳልፉ። በውስጣችሁ ተናዳችሁ ከፊታችሁ አንባደርዱ ነው። ምንም እንዳልተሰማ ሰው ጸጥ በሉ፣ ንቅንቅ አትበሉ፣ ብሊንክ አታርጉ፣ አይናችሁን ብሊንክ አታደርጉ። ለርጎ በህይወት ውስጣችሁ ምን ታደርጋላችሁ መሰላችሁ? ይሄ ነገር ዋጋ አለው ወይ? ላወዳድር ውስጥ ዋጋ ከሌለው ለስትሮፕ እኔ ይበልጣለሁ፣ የኔ ሰላም ይበልጣል፣ የኔ ማንነት ይበልጣል፣ እግዚአብሔር ለኔ ቃል የገባልኝ ይበልጣል። ይሄ ሰው ካለው አመለካከት ይሄም እዚህ ቦታ ላይ እውነቴን መናገር ትርጉም አለው። ያከብሩኛል፣ የምከበርበት ቦታ ነው። ያስፈልጉኛል፣ ካላስፈልጉኝ ድሮፕት ተውት። እሺ የኔ ፍቅሮች፣ ይሄን ላጫታችሁ ብዬ ነው። ብርዱ ገደለኝ፣ ልግባ። ቻው። እሺ ባይ